አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ቤተሰቦቼ ሰላማችሁ በዝት ይበልልኝ። ዛሬ የምንሰራው ኬክ ታምር ይባላል። ኢንሻአላህ አብራችሁኝ ቆዩ። አስተያየት ካላችሁ አስተያየታችሁን ኮሜንት ላይ ጻፉልኝ። ማስተካከለው ነገር ካለኝ ኢንሻአላህ ወደ ስራችን እንሂድ ማለት ነው። ግማሽ ኢንሻአላህ የሚያስፈልጉን ነገሮች ዘይት፣ እንቁላል፣ ስኳር፣ ቤኪንግ ፓውደር እንዲሁም ታምር ያስፈልገናል። ስኳር መጀመሪያ ዘይት ግማሽ ብርጭቆ ዘይት እንጨምራለን። ግማሽ ብርጭቆ ስኳር፣ አራት እንቁላል ማለት ነው። እንመታዋለን። እሺ በመቀጠል ቤኪንግ ፓውደር በሻይ ማንኪያ ግማሽ ማለት ነው እንጨምራለን። እንዲሁም ቫኒላ ግማሽ የሻይ ማንኪያ እንጨምራለን ማለት ነው። እንቁላሉና ስኳሩን በደንብ ከመታን በኋላ ነው የምንጨምረው እና ይሄም ቤኪንግ ፓውደር ነው፣ ግን ሌላ አይነት ነው የሆነ የሚነፋ የምታዩት ቤኪንግ ሶዳ ነው። ያኛው ቤኪንግ ፓውደር ነው፣ ይሄ ቤኪንግ ሶዳ ነው። ግማሽ የሻይ ማንኪያ እንጨምራለን። እንቁላሉንና ስኳሩን ከመታን በኋላ ማለት ነው። አሁን ደግሞ እንጨምራለን ዘይቱ ማለት ነው። ዘይትና ስኳሩን ያው መጀመሪያ አልጨዋለሁ እንዳያችሁ። ከዛ እንመታዋለን። ከዛ እንደገና ቤኪንግ ፓውደር እና ቤኪንግ ሶዳ ግማሽ የሻይ ማንኪያ እንጨምራለን ማለት ነው። እና ይሄንን ተምር ያን ያዘጋጅቻው አስቀምጬ ነው፣ አንድ ብርጭቆ ሙሉ ማለት ነው። ያን ተቆራርጦ ነው የተቆራረጠ ተምር ነው። ለአራት ነው የምትቆርጡት ፍሬውን ካወጣችሁ በኋላ። እና አንድ ብርጭቆ ዱቄት እንጨምራለን ማለት ነው። አመቅ አድርጋችሁ እሺ፣ ያኔ ሞላ አድርጋችሁ አንድ ብርጭቆ ዱቄት እንጨምርና እሱንም አሁንም እንቀላቅላለን ማለት ነው። እሺ በመጨረሻም ተምራችንን እንጨምራለን ማለት ነው። እሺ ተቀላቅሉታላችሁ ማለት ነው። መጨረሻ ላይ ነው ተምር የምንጨምሩት። በደንብ ተቀላቀለ በኋላ ይሄን ይመስላል። አሁን ወደ መጥበሲያችን እናደርጋለን ማለት ነው። የኬክ ማስቀመጫ ይዝብን። ያው ዘይት እናደርግና መጥበሻው ላይ ቀባዋለን ማለት ነው። በደንብ ካዳረስን በኋላ እንደምታዩት ተቀብቷል።
ዱቄት እንጨምራለን ማለት ነው መጨረሻ ላይ። ዘይት ቀብተን ጨርሰናል። አሁን ትንሽ ዱቄት እንዳይዝብን ማለት ነው ዱቄት እናደርጋለን። ዘይቱን ግን በደንብ አዳርሱት እስከ ጫፍ ድረስ ማለት ነው። ያው እንግዲህ በዱቄት እንትን ካልን በኋላ ይሄን ይመስላል። ቀስ እያላችሁ ሲያውን ታደርጋላችሁ ማለት ነው። እሺ ዙሪያውን ያው አድርገን እንደዚህ ከጨረስን በኋላ ነጭ ሰሊጥ ማለት ነው። ነጭ አዝሙድ ልላችሁ ነበር፣ ሰሊጥ ማለት ነውና ሰሊጥ እናደርጋለን ዙሪያውን ማለት ነው። እሺ ጓደኞቼ ይሄን ይመስላል። ፍሬን ውስጥ የምናስገባው ከ180 ዲግሪ ሴንቲግሬድ አድርገን ከ25 እስከ 30 ደቂቃ ነው ማለት ነው። 5 ደቂቃ ሲደርሰን ከላይ ፍሬን እንከፍታለን። እንግዲህ ይሄን ይመስላል ማለት ነው። እሺ ጓደኞቼ እንግዲህ ኬኩ ደርሷል፣ ቆራርሰነዋል። ይሄንን ይመስላል። አስተያየታችሁን